የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በህዳሴው ግድብ ዙሪያ ኢትዮጵያና ግብጽን ለማሸማገል ያቀረቡትን ጥያቄ ግብጽና ሱዳን በይፋ መቀበላቸውን ሲናገሩ ኢትዮጵያ በዝምታ ቆይታለች። ፕሬዝዳንት ትራምፕ በህዳሴው ግድብና በአባይ ወንዝ ተጠቃሚነት ዙሪያ በኢትዮጵያና ግብጽ መካከል የቀጠለውን ውጥረት እፈታዋለሁ፣ ሀገራቱንም የማሸማገል ፍላጎት አለኝ በማለት ደብዳቤ ለግብጽ አቻቸው አብዱል ፈታህ አልሲሲ መላካቸው የሚታወቅ ሲሆን የፕሬዝዳንቱን ደብዳቤ ተከትሎ የግብጹ ፕሬዝዳንት አብዱል ፈታህ አልሲሲ በማህበራዊ ሚዲያ ገጻቸው ላይ ትናንትና ምሽቱን ባስተላለፉት መልእክት ፕሬዝዳንት ትራምፕ በህዳሴ ግድቡ ዙሪያና በአባይ ወንዝ ጉዳይ ቀጥታ እጆን ማስገባቱ በጣም የሚያስደስት ነው በማለት ገልጸው በአሜሪካ አሸማጋይነት በግብጽና ኢትዮጵያ መካከል ያለውን የአባይ ውሃ የመጋራት ጥያቄ ኃላፊነት በተሞላው መንገድ ለአንዴና ለመጨረሻ ጊዜ ለመፍታት ዝግጁ ነኝ እርሶ ከገቡበት ብለዋል። አልሲሲ የሱዳኑ የሽግግር ሉዓላዊ ምክር ቤት ሊቀመንበር ጀነራል አብዱል ፈታህ አልቡርሃን እንዲሁም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በአባይ ውሃ ለማሸማገል ያቀረቡትን ጥያቄና ተነሳሽነት በደስታ እንደሚቀበሉት ገልጸው በአባይ ውሃ ጉዳይ ሁሉንም ወገኖችን መብቶችን የሚጠበቁበት ፍትሐዊና ዘላቂ መፍትሄ ለማግኘት የሚደረግ ማናቸውም ጥረት ሀገራቸው እንደምትደገፍ ገልጸው በዚህ ወሳኝ የሆነ ጉዳይ ላይ ሚዛናዊ መፍትሄን ማረጋገጥና ለማረጋገጥ የቀጠናውን ደህንነት ማረጋጋት ለማጠናከር እንዲሁም በናይል ተፋሰስ ሀገራት መካከል ትብብርን ለማሳደግ አስተዋጽኦ እንደሚኖረው ገልጸዋል። ግብጽና ሱዳን የፕሬዝዳንት ዶናልድ ጄ ትራምፕን ጥያቄ በደስታና በፍጥነት መቀበላቸውን ቢገልጹ የፕሬዝዳንት ዶናልድ ጄ ትራምፕ ደብዳቤ ግልባጭ ለፕሬዝዳንት ታዬ አጽቀሥላሴ የተላከላት ኢትዮጵያ እስካሁን ድረስ በጉዳዩ ላይ የሰጠችው አስተያየት አለመኖሩን የዘገበው ሪፖርተር ጋዜጣ ፕሬዝዳንት ትራምፕ በመጀመሪያው ስልጣን ዘመናቸው በታላቁ የህዳሴ ግድብ ዙሪያ ሶስቱን ሀገራት ለማደራደር ያደረጉት ጥረት የኢትዮጵያን ብሔራዊ ጥቅም ለማሳጣት ጫፍ ደርሶ እንደነበረ በስተመጨረሻም የኢትዮጵያ መንግስት የአሜሪካን አካሄድ በመገንዘብ ኢትዮጵያ ከአሜሪካው ድርድር እንድትወጣ በመወሰን ከተደገሰው ሴራ ማትረፍ መቻሉን አስታውቀዋል። ፕሬዝዳንቱ በሁለተኛው የስልጣን ዘመናቸው ይህንኑ ጉዳይ ዳግም በማንሳት የአሜሪካ መንግስት እንዲያሸማግል መጠየቃቸውን ለኢትዮጵያ ሊያመጣ የሚችለውን ተጽዕኖ እንዲሁም ኢትዮጵያ የድርድር ጥያቄውን ባትቀበል ሊፈጠሩ የሚችሉ ሁኔታዎችንና አደጋዎችን የኢትዮጵያን አቋም በሚመለከት ማብራሪያ እንዲሰጡ የተጠየቁት የኢትዮጵያ ተደራዳሪ ቡድን አባልና በአሁኑ ወቅትም የውሃ ጉዳዮች አማካሪ የሆኑት አቶ ፈቅ አህመድ ነጋሽ የአሜሪካ መንግስት በዚህ ጉዳይ ላይ እጁን ሲያስገባ ይህ የመጀመሪያው እንዳልሆነ ጠቅሰው ንግግራቸውን የጀመሩ ሲሆን ከ7 ዓመታት በፊት ፕሬዝዳንት ትራምፕ በህዳሴው ግድብ ዙሪያ አሸማግላለሁ በሚል የኢትዮጵያን እንዲሁም የግብጽና ሱዳንን የውጭ ጉዳይ ሚኒስትሮች የውሃ ሚኒስትሮችን ጠርተው ካነጋገሩ በኋላ አስቀድመው በታዛቢነት ቆይቶ በአደራዳሪነት በመጨረሻም ሰነድ እስከ ማዘጋጀት ጭምር የሄዱበትን ርቀት እንደነበረ በመጠቆም በመጨረሻም በድርድር ወቅት በተደራዳሪው ቡድን ላይ የሚደርሱት ማስፈራሪያዎችን ጨምሮ በኢትዮጵያ ላይ ጫና ሲደረግ እንደነበረ ሂደቱም ለግብጽ ያደላ በመሆኑ የኢትዮጵያ መንግስት ድርድሩን ጥሎ ለመውጣት መገደዱን በማንሳት ከዚያ በኋላም ፕሬዝዳንት ትራምፕ ቁጭት እንዳደረባቸውና ግብጽ ግድቡን ታፍርሰው የሚል አስተያየት እስከ መስጠት መድረሳቸውን ሲያስታውሱ ከቅርብ ጊዜ ወዲህ ደግሞ በተለይም የኖቤል የሰላም ሽልማት ይገባኛል በሚል ካነሷቸው ነጥቦች መካከል 8 ጦርነቶችን አስቆሚያለሁ በማለት ገልጸው ከነዚህም መካከል በኢትዮጵያና ግብጽ መካከል ጦርነትን አስቆሚያለሁ ማለታቸው ፕሬዝዳንቱ በጉዳይ ውስጥ እጃቸውን ለማስገባት ጠንካራ ፍላጎት እንዳላቸው ጭምር አስረጂ ሆኗል። የግብጹ ፕሬዝዳንት አብዱል ፈታህ አልሲሲ በቅርቡ ወደ አሜሪካ በማቅናት ከፕሬዝዳንት ዶናልድ ጄ ትራምፕ ጋር መወያየታቸውንና መሪዎቹ ምንም እንኳን ሌሎች ጉዳዮችን አንስተው መከሩ ቢባልም በህዳሴው ግድብና በአባይ ወንዝ ተጠቃሚነት ዙሪያ በስፋት መምከራቸውን የገለጹት አቶ ፈቅ አህመድ ነጋሽ ፕሬዝዳንት ትራምፕ አሁን በቀጥታ ለፕሬዝዳንት አልሲሲ በላኩት ደብዳቤ ላይ ፕሬዝዳንቱ አቋማቸውን ከወዲሁ በማስቀመጥ ኢትዮጵያ ከግድቡ የምታመነጨውን ኃይል ለግብጽና ሱዳን እንድታቀርብና እነርሱ ውሃውን እንዲጠቀሙ የሚጠይቅ ደብዳቤ መሆኑን ጠቅሰው ደብዳቤው ከወዲሁ ለግብጽ በግልጽ ያደላ መሆኑን በማንሳት ጉዳዩን በጥልቀት ሊታሰብበት የሚገባ መሆኑን ጠቅሰው በአንድ በኩል የአሜሪካን ኃያልነት ከግምት ውስጥ በማስገባት ከአሜሪካ ጋር ፊት ለፊት መጋጨት በራሱ የራሱ የሆነ ተጽዕኖ እንደሚኖረው ፕሬዝዳንት ትራምፕ በሚከተሉት አካሄድ
ቅድመ ሁኔታዎችን በማስቀመጥ ሀገራት የእሳቸውን አቋም እንዲቀበሉ ካልሆነ እርምጃዎችም እንደሚወሰዱ የሚገልጹ እንደመሆናቸው ምንም እንኳን ያቀረቡት ጥሪ የድርድር ቢሆንም ወደ ድርድር ከተገባ በኋላ ግን ይህንን አቋም ተቀበሉ ካልሆነ ግን እርምጃ ወስድባቸዋለሁ የሚል ማስፈራሪያ ሊያስቀምጡ የሚችሉ በመሆኑ ጉዳዩ ከፍተኛ ጥንቃቄ የሚሻው እንደሆነ ገልጸዋል። ምንም እንኳን ከዚህ ቀደም በግብጽና ኢትዮጵያ መካከል ሲደረጉ የነበሩ ድርድሮች የግድቡን የውሃ ሙሌት በሚመለከት ሲደረጉ የቆዩ ቢሆንም አሁን ላይ ግን የግድቡ የውሃ ሙሌት ከመጠናቀቁ ግድቡን ግንባታው ከመጠናቀቁ ጋር በተያያዘ ለድርድር የሚቀርበው ነጥብ ግድቡ በየዓመቱ የሚይዘው የውሃ መጠን መሆኑን ያነሱት ባለሙያው ምንም እንኳን በዚህ ጉዳይ ላይ ለድርድር የሚቀርበውና መስማማት የሚቻልበት ጉዳይ የግድቡን ዓመታዊ የውሃ መጠን በሚመለከት አስፈላጊውን መረጃ የመለዋወጥ ጉዳይ ብቻ ቢሆንም ግብጽና ሱዳን ግን ከዚህ በተቃራኒ የአሜሪካ መንግስት በነበረበት የድርድር ሂደት ላይ የቀረበውን አስገዳጅ ስምምነት አሁንም እንዲፈረም የጠየቁና ፕሬዝዳንት ዶናልድ ትራምፕ ለግብጽ በላኩት ደብዳቤ ያነሱት ጉዳይ በዝናብ እጥረት ወይም ለረጅም ጊዜ በሚቆይ ድርቅ ጊዜ ኢትዮጵያ መልቀቅ የሚገባትን የውሃ መጠን የሚደነግግ መሆኑን በማንሳት ይህ የስምምነት ጥያቄ እጅግ አደገኛ መልእክት የያዘ ነው ሲሉ ስምምነቱ በተለይም የውሃ እጥረት በተከሰተበት አሊያም ግድቡ በቂ የውሃ መጠን መያዝ ባልቻለበት ወቅት ኢትዮጵያ ለግብጽና ሱዳን መልቀቅ ያለባትን የውሃ መጠን ባስቀመጡ በድርቅ ወቅት ወይም በረጅም ጊዜ የዝናብ እጥረት ወቅት ኢትዮጵያ ውሃውን የመጠቀም መብት እንዳይኖራት የአባይን ወንዝ ውሃን በቀጥታ ለግብጽና ሱዳን እንድትለቅ የሚያስገድድ መሆኑን ጠቅሰው ይህም ኢትዮጵያ ከወንዙ የሚኖራትን ተጠቃሚነት የሚገድብና በ1929 እንዲሁም በ1959 የተፈረሙ የቅኝ ግዛት ስምምነቶችን በድጋሚ የሚያረጋግጥና የኢትዮጵያን ከወንዙ የመጠቀም ዕድል እንዲሁም የግድቡን የሥራ ሂደት የሚጎዳ መሆኑን በመጠቆም ፕሬዝዳንት ትራምፕ በደብዳቤያቸው ኢትዮጵያ ይልቁንም ከግድቡ የሚገኘውን ኃይል ለግብጽና ሱዳን እያቀረበች ከገቢው ተጠቃሚ መሆን ትችላለች ሲሉ ግብጽና ሱዳንን የሚጎዳ ሥራ መስራት የለባትም ማለታቸውን ፕሬዝዳንቱ ከወዲሁ የግብጽን ፍላጎት ለማንሳት የጠሩት ድርድር መሆኑን በግልጽ እንደሚያሳይም ተናግረዋል። በኢትዮጵያ በኩል የውሃ መጠንን በቁጥር የሚያስቀምጥ ስምምነት መፈረም ትልቅ ስጋት መሆኑን ያስታወቁት አቶ ፈቅ አህመድ ሪፖርተር ጋዜጣ ሲገልጹ በግብጽ በኩል ደግሞ በታሪክም ሆነ በሂደት እንደምናውቀው የራስን ፍላጎት በሌሎች በኩል የማስፈጸም አካሄድ የምትከተል እንደመሆኑ ጉዳዩን አሜሪካ እንድታስፈጽምላቸው እንደሚፈልጉ ጠቅሰው አስገዳጅ ከሆነና የውሃ መጠንን የሚገልጽ ስምምነት ይልቅ ኢትዮጵያን በኃይል አቅርቦት መነሻነት መደራደር እንደምትችል ያነሱ ሲሆን ይህም ማለት ደግሞ የውሃ መጠን ከማስቀመጥ ይልቅ ግድቡ የሚያመነጨውን የኃይል መጠን በግልጽ ተቀምጦ ከሚመነጨው የኃይል መጠን የውሃ አቅርቦቱን በማስላት ወደ ሀገሪቱ በሚለቀቀው የውሃ መጠን ላይ መምከር እንደሚቻልና ይህም ደግሞ ኢትዮጵያ ፍትሃዊ የሆነ ተጠቃሚነት እንዲኖራት እድል የሚሰጥ ነው ሲሉ ከዚህ በተቃራኒ የውሃ መጠንን በማስቀመጥ ከኢትዮጵያ የሚጠበቅ የውሃ መጠን ላይ ስምምነት ማድረግ አሳሳቢና ጥንቃቄ የሚፈልግ ጉዳይ እንደሆነ አሳስበዋል። አቶ ፈቅ አህመድ ከዚህ በተጨማሪ ፕሬዝዳንት ትራምፕ በላኩት ደብዳቤ ላይ ሳውዲ አረቢያ መካተቷና ይህም ደግሞ በግብጽ ጥያቄ መሰረት እንደሚሆን ያስታወቁ ሲሆን ግብጽ ከኢትዮጵያ ጋር መልካም ግንኙነት ካላት የተባበሩት አረብ ኤሚሬትሶችም ጋር ያላት ግንኙነት እየተቀዛቀዘ መምጣቱንና ይልቁንም ከሳውዲ አረቢያ ጋር ግንኙነቷን እያጠናከረች ከመሆኑ ጋር ተያይዞ እንዲሁም ኢትዮጵያን ሳውዲ አረቢያን ማስከፋት እንደማትፈልግ ከግምት ውስጥ በማስገባት በዚህ ድርድር ላይ በኢትዮጵያ ላይ ጫና ለመፍጠር መሞከሩን ጠቅሰው ግብጽና ሳውዲ አረቢያን